በዚህ በኢትዮ ዞዲያክ ዩቲዩብ ገጻችን ስለ 12ቱ ኮከቦች ባህሪያት የተለያዩ ጉዳዮችን አንስተን በጥልቀት ተመልክተናል። ዛሬም ስለ ኮከቦች ልናወጋ ነው። በዚህ ቪዲዮ የምንመለከተው ስለ ኮከቦችና ቅናት ይሆናል። ለመሆኑ ከ12ቱ ኮከቦች ቀናተኛው ኮከብ ማን ነው? በጭራሽ የቅናት ስሜት የማይኖርበት ኮከብ ይኖራል ብላችሁ ታስባላችሁ? ከፍተኛ ቅናት ያለባቸው ኮከቦች የሚቀኑት ለምንድን ነው? እነዚህና ሌሎች ጥያቄዎችን እንመልሳለን። ታዲያ ቪዲዮውን ለመመልከት ዝግጁ ናችሁ? እንግዲያውስ ላይክ በማድረግ ጀምሩ። ላይክ ካደረጋችሁ በቅናት ስሜታቸው ደረጃ ከዝቅተኞቹ ጀምረን ከፍተኛ ቅናት እስካለባቸው ኮከቦች እንመልከት። ከ12ቱ ኮከቦች ለምንም የቀረበ እጅግ ዝቅተኛ የቅናት ስሜት ያላቸው ፓይሰሶች ናቸው። በጓደኞቻቸው ላይ ጠንካራ እምነት አላቸው። ከዚህ በተጨማሪም በተፈጥሯቸው ሩህሩህ በመሆናቸው አይደለም ቅናት ሊሰማቸው ለወዳጆቻቸው ጥፋት ራሳቸውን ተጠያቂ እስከማድረግ ይደርሳሉ። ሁሉም ሰው እንደነሱ ንጹህ ልብ ያለው ይመስላቸዋል። ይህ እምነታቸው በተደጋጋሚ ሰው ይጎዳቸውም ይስተዋላል። በዚህ ዙሪያ ጥናት የሚያደርጉ ባለሙያዎች ፓይሰሶች እውነተኛ ቅናት ምን አይነት ስሜት እንዳለው እንኳን አያውቁም ይላሉ። አኳሪሶች ነፃ፣ ቀጥተኛና የደግነት ነፍስ ያላቸው ኮከቦች ናቸው። ሌሎችን ሲቀርቡ ሰዎች ያላቸውን ነገር መዝነው ወይንም የሆነን ጥቅም ለማግኘት አይደለም። ስለዚህም በዙሪያቸው ባሉ ሰዎች የትኛውም አይነት ስኬት የቅናት ስሜት አይፈጠርባቸውም። ከዛ ይልቅ ከሌሎች ስኬት ትምህርትን ይወስዳሉ። ሰዎች ወደ ስኬት ሲንደረደሩ ከቅናት ይልቅ የራሳቸውን እንገዛ በማድረግ የሚታወቁት አኳሪሶች የተገፉና ያልተፈለጉ ከመሰላቸው ብቻ የመራቅ ባህሪ ያላቸው። ጭንቀት ከህይወት ክስተቶች አንዱ ተደርጎ ይጠቀሳል። ኮከባችሁ ችግር ውስጥ ስትገቡ መፍትሄዎችን የሚያመጣበት የራሱ መንገድ እንዳለው ታውቃላችሁ። በዚህ ጉዳይ ከዚህ ቀደም ቪዲዮ ሰርቼ ነበር። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽንና ኮሜንት ቦታዎች ላይ ባስቀምጥኩላችሁ ሊንክ ማግኘት ትችላላችሁ። ሳጁታሪሶችን በዝቅተኛ ቅናተኛነታቸው ከ12ቱ ኮከቦች በአስረኝነት የሚጠቀሱ ኮከቦች ናቸው። እነሱ አነስተኛ የሚባል የቅናት ስሜት ብቻ እንዲኖራቸው አንድ ጠንካራ ምክንያት አላቸው። ይህም በባህሪያቸው ቦታና ነፃነት የሚፈልጉ መሆናቸው ነው። ስለዚህም በተመሳሳይ ሰዎች የሚፈልጉትን ቦታ መስጠትና ነፃነታቸውን ማክበር የህይወት መርሃቸው ነው። ለዚህም የሰዎችን ውሳኔዎች የሚያከብሩ፣ ባስፈለጉበት የትኛውም ሁኔታ በፍጹም ታማኝነት የሚገኙና የሌሎች ስኬት ደጋፊ የሆኑ ጠንካራ አጋሮች ናቸው። ታውረሶች በሰዎች ላይ የጠነከረ የቅናት ስሜት የማይሰማቸው በ9ኛ ደረጃ ላይ የሚቀመጡ ኮከብ ናቸው። ለመቅናትም ለመጠራጠርም ግልጽ የሆነ ምክንያት ይፈልጋሉ። ሰዎች በትክክለኛው መንገድ ተጉዘው ጥሩ ቦታ ላይ ከደረሱ ታውረሶች ከቅናት ይልቅ ተገቢውን እውቅና ይሰጣሉ። በተፈጥሯቸው ታማኞች ናቸው። በተመሳሳይ የሰዎችን ክህደት መቀበልም ይከብዳቸዋል። ትክክል ነው ብለው ላመኑበት ነገር ግን ከዚህ ተፈጥሯቸው በተቃራኒው ይገኛሉ። ሰዎችን በበጎ ጎን መመልከት ይቀናቸዋል። በታማኝነትም አይታሙም። ቢሆንም ግን ካፕሪኮርኖች በቋሚነት ባይሆንም አንዳንድ የቅናት ባህሪ ሽው ይላቸዋል። ነገር ግን ይህንን ስሜታቸውን በፍጹም አያሳዩም። ሰዎችም በቅናተኝነታቸው አይጠራጠሯቸውም። ምክንያቱም ይህንን አልፎ አልፎ የሚሰማቸውን የቅናት ስሜት ስለሚደብቁና ለማንም ሰው ስለማይናገሩት ነው። ለክስተቶች ድንገተኛና ተገቢ ያልሆነ ምላሽም ሲሰጡ የማይስተዋሉ ጠንቃቃ ኮከብ ናቸው። በዚህም በኮከቦች የቅናተኝነት ደረጃ በ8ኛነት ይቀመጣሉ። ይህ ቪዲዮ ሌሎች የሌላቸው ለእናንተ ኮከብ ብቻ የተሰጣችሁ ተፈጥሯዊ ኃያል መሳሪያን የተመለከትንበት ነው። ተፈጥሮ ለእናንተ በምን አዝታለች? ምላሹን ታገኛላችሁ። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽንና ኮሜንት ቦታዎች ላይ ባስቀመጥኩላችሁ ሊንክ ማግኘት ትችላላችሁ። እንደ ካፕሪኮርን ሁሉ ሊብራዎችን በቅናተኝነት መፈረጅ አይቻልም። ነገር ግን የሊብራዎች ቅናት አልባነት በቅድመ ሁኔታ ላይ የተጠለጠለ ነው። ሊብራዎች ከነሱ ጋር የሚመሳሰል አጋር፣ አመክንዮአቸውና አመለካከታቸውን የሚጋራ ሰው ያስፈልጋቸዋል። በደንብ የማያውቁት ግራ የሚያጋባቸውና ለኔ ጥሩ አይደለም በሚሉ ሰዎች ላይ የቅናት ስሜት ይኖራቸዋል። ስለዚህ ደስ በማይላቸውና በሚጠራጠሩት ሰው ላይ ቀናተኝነታቸውን በግልጽ ያሳያሉ። በዚህም ከ12ቱ ኮከቦች በቅናት ባህሪያቸው በ7ኛ ደረጃ ላይ ይገኛሉ። ጀሚኖች አብዝተው የሚቀኑ አይነት ኮከቦች አይደሉም። ቅናት በዋና ባህሪዎቻቸው ላይ የለም። ነገር ግን ከመጠን በላይ የማሰብ ተፈጥሯቸው የሌሉ ነገሮችን ጭምር በማሰብ ለቅናት ያጋልጣቸዋል። ከሰዎች ጋር ባላቸው ግንኙነት የሚፈጠር የመግባባት እጥረትና በቂ ጊዜን አለማግኘት ለጥርጣሬዎቻቸው መንስኤ ሊሆን ይችላል። ጀሚኖች እየተመለከትን ባለው የኮከቦች የቅናት ደረጃ ወገብ ላይ የሚቀመጡ ኮከብ ናቸው። ካንሰሮች ለቅናት ስሜት በከፍተኛ ሁኔታ የሚጋለጡት በራስ መተማመናቸውን ያጡ ጊዜ ነው። ራሳቸውን ከሌሎች ጋር ማወዳደር የሚቀናቸውና ዝቅተኛ በራስ መተማመን ያላቸው ካንሰሮች
ሌሎች ሰዎች ላይ ባላቸው የቅናት ስሜት የሚታወቁ ናቸው። ካንሰሮች የቅርብ የሚሏቸውን ጓደኞቻቸውን ሆነ ሌሎች ሰዎችን ህይወት ይከታተላሉ። ያሉበትን ቦታና ሁኔታም የማወቅ ከፍተኛ ጉጉትም አላቸው። ይህም ለቅናት የተቃረቡ ኮከብ ያደርጋቸዋል። በሌላ በኩል በራስ መተማመን ያለውና ስለ ሌሎች ህይወት ግድ የማይሰጠው ካንሰር መጠነኛ የቅናት ባህሪ ብቻ ይኖረዋል። በዚህም ካንሰሮች አምስተኛ ቀናተኛ ኮከብ ተደርገው ይቀመጣሉ። ይህ ቪዲዮ ሰዎች የሚወዱላችሁን የኮከባችሁ 5 ዋና ዋና ባህሪያትን የተመለከትንበት ነው። ቪዲዮውን በኢንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ ባስቀመጥኩላችሁ ሊንክ ማግኘት ትችላላችሁ። ቪርጎዎች የአስተዋይነት ተፈጥሮ አላችሁ። በዚህም ነገሮችን በምክንያታዊነትና በዝርዝር ነው የሚመለከቱት። ስለዚህ ሁሉንም በራሳቸው መንገድ ማከናወን ይቀናቸዋል። ይህ ባህሪያቸው ታዲያ ለቅናት ቅርብ የሆነ ስሜትን ይሰጣቸዋል። በዚህም ካንሰሮች ከነሱ በላይ ትክክል የሆነ ብልሃትና ጥበብ ያለ አይመስላቸውም። ምን ያህል ብዙ ሰው ቢመሰክርለት ከነሱ በላይ ለሆነ ሰው የሚኖራቸው ስሜት የቅናት ብቻ ነው። የቪርጎች ቀናተኝነት በጥልቀት ለማያውቋቸው ሰዎች የማይታመን ሊመስል ይችላል። ምክንያቱም በፍጹም የቅናት ስሜታቸውን አውጥተው ስለማያሳዩ ነው። ነገር ግን ከ12ቱ ኮከቦች በአራተኝነት የሚቀመጡ ቀናተኛ ኮከብ ናቸው። ኤሪሶች በቀናተኝነታቸው በሶስተኝነት የሚቀመጡ ኮከብ ናቸው። ይህንን ስሜታቸውን በይበልጥ ከባድ የሚያደርገው ደግሞ ቅናታቸውን ከቂመኝነታቸው ጋር አብረው የሚያስኬዱ መሆኑ ነው። ነገሮችን ፊት ለፊት ከመጋፈጥ ይልቅ ቂም ቋጥሮ የሚቆዩት ኤሪሶች የመጨረሻ እርምጃቸው የከፋ ነው። እርግጥ ነው ሊዮዎች ይህንን ላይቀበሉ ይችላሉ። ነገር ግን ኮከቦች በቅናት ደረጃ ሲወጣላቸው ሁለተኞቹ ቀናተኛ ኮከቦች እነሱ ናቸው። በብዙዎች ዘንድ የሚታወቀው ይጓቸው ለቅናት ባህሪያቸው መንስኤ ተደርገው ይወሰዱት። የሰዎችን ትኩረት ከነሱ በተሻለ የሚያገኝ ሰውን በቅናት አይን ነው የሚመለከቱት። ስለዚህ ዳግም ትኩረትን እስኪያገኙ ድረስ ማድረግ ያለባቸውን ሁሉ ያደርጋሉ። ሊዮዎች ከቅናተኝነታቸው የተነሳ የፍቅር ወይም የትዳር አጋራቸው ከተቃራኒ ጾታ ጋር ፈጽሞ እንዳይገናኝ ሊከለክሉና ማህበራዊ ሚዲያን እንዳይጠቀም ሊያግዱ ይችላሉ። ቢሆንም ግን የሊዮዎችን ቅናት ሊያስቆም የሚችል ምንም አይነት ኃይል የለም። ለፍቅር ወይንም ለትዳር አጋራችሁ ምን አይነት ፍቅር ነው የምትሰጡት? 12ቱ ኮከቦች የሚፈልጉት የየራሳቸው የፍቅር አይነት እንዳለ ታውቃላችሁ? ካላወቃችሁ ይህንን ቪዲዮ ተመልከቱ። ቪዲዮውን በኢንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ ባስቀመጥኩላችሁ ሊንክ ማግኘት ትችላላችሁ። ቅናት የስኮርፒዮች ማንነት አንዱ አካል ነው። ሲበዛ ጥንቁቅ የሆኑት ስኮርፒዮች ከተቀሩት ኮከቦች ሁሉ በልጠው አንደኛ ቀናተኛ ኮከብ ናቸው። ባሉበት የትኛውም ግንኙነት ውስጥ የአጋሮቻቸውን እያንዳንዱ እንቅስቃሴ ለማወቅ ይጥራሉ። የዚህ ባህሪያቸው መንስኤ ስኮርፒዮች ሌሎች ሰዎች ላይ ጉዳት እንዳይደርስባቸው ጠባቂ የመሆን ከፍተኛ ፍላጎታቸው ነው። ነገር ግን ይህ ፍላጎታቸው ሰዎችን በእነሱ ላይ ብቻ ጥገኛ ሆነው እንዲቆዩ ያደርጋል። ታዲያ ቤተሰቦቻቸው፣ የፍቅር አሊያም የትዳር አጋራቸው፣ ጓደኞቻቸው ወይንም ሌሎች በግንኙነቶቻቸው ውስጥ ያሉ ሰዎች የሚመሰርቱት የትኛውም አይነት ግንኙነት ቅናታቸውን በቀላሉ የሚቀሰቅሰው ነው። በተጨማሪም ሰዎች ከነሱ ጥበቃ ስር ከወጡና በራሳቸው መንገድ መሄድን ከጀመሩ እጅግ የሚያስቀናቸው ነገር ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። እንዴት አገኛችሁ? የተመለከትነው የቅናት ደረጃ ተገቢ ነው ብላችሁ ታምናላችሁ? ልክ ነው ካላችሁ ቪዲዮውን ላይክ በማድረግ አሳዩኝ። ግን አይደለም የምትሉ ከሆነ ከነ ምክንያታችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ይገባዋል ለምትሉ ወዳጃችሁ ሼር አድርጉለት። ኮከቦችን በተመለከተ ተመሳሳይ ቪዲዮዎችን ለማግኘት የኢትዮ ዞዲያክ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ